እናስተዳድራለን ብሎ የሚኒሊክ ሬሳን ይዞ የሚመጣ አዝማሪ ኢትዮጵያን ሊያሻግር አይችልም። በአፍሪካ ደረጃ ወደ ተሻለ ወደ ከፍታ ማማ የሚያሻግር ፓርቲ ብልጽግና ነው እንጂ የሚኒሊክ ሬሳ አይደለም። አክቹአሊ እስካሁን ቴዲ አፍሮ ምርጫ እንደሚወዳደር አላወቅኩ ነበረ። እነ ሚኒሊክን እያነሳ የሚዘፍን አዝማሪ ሀገር አያሻግርም። ስለዚህ ማንን ምረጡ? ብልጽግናን ምረጡ። ስለዚህ እዚህ ጋር ብልጽግናን እያወዳደረ ያለው ከቴዲ አፍሮ ጋር ነው። ቴዲ አፍሮ እስካሁን አክቹአሊ የትኛውም የምርጫ ክልል ላይ ምርጫ እንደሚወዳደር አላወቅንም። ፕላስ ደግሞ የምትፎካከሩትም ከማን ጋር ነው? ከነ ኢዜማ ነው፣ ከነ ትብብር ነው፣ ከነ ህዳሴ ነው። መነጻጸር ያለባችሁ ከነሱ ጋር እንጂ 19ኛውና 20ኛው ሴንቸሪ ላይ ወደ ኋላ ሄዳችሁ ከሚኒሊክ ጋር ትፎካከራላችሁ። አትዋረዱ፣ የምር አትዋረዱ። በዚህ ደረጃ መውረድ ምን ይሉታል? እናንተ በተለይ ደግሞ ከክልል በታች ያላችሁ የብልጽግና አመራሮች፣ የብልጽግና ፓርቲ ተወዳዳሪዎች አሲዛችሁ የምትጫወቱት ቁማር ዶክተር አብይ ብቻ ነው። ከሱ ውጪ ባዶ ናችሁ። ምንም የሰራችሁት ነገር የለም። ከስራ ዕድል ፈጠራ አንፃር፣ ከኑሮ ውድነት አንፃር፣ ከተለያዩ ኢንፍራስትራክቸሮች አንፃር ምንም የሰራችሁት ነገር የለም። ነቲንግ ናችሁ። አንድ አሲዛችሁት የምትቆምሩት ሰው ዶክተር አብይ ነው። በፌደራል ደረጃ እሱ በተወሰነ ደረጃ እየተንቀሳቀሰ ስላለ እሱን ነው አሲዛችሁ የምትቆምሩት። ከዛ ውጪ የምታነሱት ነገር የለም። አሁን የህዝቡን ስሜት ለማግኘት የህዝቡን ስሜት ለማጋጋል ሚኒሊክ መጣል፣ የሚኒሊክ ሬሳ መጣል እያልክ ታስፈራረዋለን። ሚኒሊክ እኮ ይብዛ የሚነስም በጊዜው ድንበር አስምሮ ሀገር ቀርጾ አስረክበዋል። እሱ ባስረከበልህ ሉዓላዊት ሀገር ላይ ቆመ እሱን መክሰስ የሞራል ዝቅታ ወይም ደግሞ ያለበትን የሞራል መላሸቅ የሚያሳይ ጉዳይ ነው። ምንም የሚያስሞግስ ምንም የሚያስጨው የሚያስጨፍር ጉዳይ አይደለም። ያላችሁበት የሞራል ደረጃ ኢትዮጵያውያንን አይመጥንም። ኦሮሞን ብትሆኑ እንደ ኦሮሞ የኦሮሞን ሜንታሊቲ አይመጥንም። ሌላም ጋር ያላችሁ ብሔር ብሔረሰቦች እንደዚህ አይነት ፕሮፓጋንዳ የምትነዙ ከሆነ አመራሮቹ ያሉበትን የሞራል ዝቅታ የሚያሳይ ስለሆነ ካለው ከ21ኛው ሴንቸሪ ብሎም ደግሞ አሁን ካሉት ተፎካካሪ ፓርቲዎች ጋር ያላችሁ ልዩነት የመምራት አቅማችሁን እያሳያችሁ እንዲመርጧችሁ አድርጉ እንጂ 20ኛውና 19ኛው ሴንቸሪ ላይ ሄደ ሚኒሊክን ከሰለ መመረጥ ኧረ ተው፣ አያዋጣም። የምር ደስ አይልም።